ኢትዮጵያውያን አሁንም ጎርፍ ሆነው እያጥለቀለቁት ይገኛሉ። ይሄ የማይታመን ነው። በርካታ በሺዎች የሚቆጠሩ ወደ 7000 የሚጠጉ ሰዎችም ባዮ ላይ ያስቀመጥኩት ሊንክ አልሰራ ብሏቸው እንዲሁም ደግሞ ኦቲፒ አልክም ብሎ እያስቸገረ ኔትወርክ እየተጨናነቀ ባለበት በዚህ ሰዓት ላይ 7000 ሰው ሄዶ እኔን ቮት አድርጎኛል። በጣም ነው ማመሰግነው። ከዚህ ቀደም ግድቡ ላይ እንዳደረግነው አሁንም ታዲያ ብዙዎቻችሁ ጎርፍ ሆናችሁ ሄዳችሁ ሲስተሙን አጨናንቁት። 7000ዎቻችሁን በጣም ነው ማመሰግነው። ለመብራት ታዲያ አሁን ላይ ኔትወርኩ በደንብ እየሰራ ይገኛል። ኦቲፒም እየላከ ስለሚገኝ ወደ 1000 የምትሆኑ ሰዎች ኦቲፒ አልገባለን ብላችሁ ሜሴጅ ላይ ልካችሁልኛል። አሁን ግን ሲስተሙ እየሰራ ይገኛል። ባዮ ላይ የሚገኘውን ይሄ የምትመለከቱትን ሊንኩን በቀጥታ ተጫኑት። ከዛም ውስጥ ገብታችሁ የኔ ስምና ፎቶን ታገኛላችሁ። እሱን ትነካላችሁ። ስልክ አስገቡ ይላችኋል። ስልካችሁን አስገብታችሁ ቮት አደረጋችሁ ማለት ነው። 7000ዎቻችሁን በጣም ነው ማመሰግነው። አሁንም ታዲያ እየሄዳችሁ አጥለቅልቁት። ክርስቲያኖች ለአባታችን ሐውልት ብናሰራላቸውስ? ይህን ጽሑፍ ፌስቡክ ላይ ሲዘዋወር አይቼ ወደ እናንተ አደረስኩት። ሐሳባችሁን ኮመንት ላይ ማስፈር እንዳረሱ። በእስልምና በሕይወት ላለም ሆነ ለሌለ ሐውልት ማሰራት ሐራም ነው። ስለዚህ ሙስሊሞች እዚህ ጉዳይ ውስጥ አይገቡም። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሙስሊም መሆናቸውን እናውቃለን። ይሁንና ለሚወዱት ሐውልት መስራትን ክርስትናው ስለማይከለክል የሃይማኖትን ድንበር አልፎ ለሰጡን ፍቅር ለአክብሮታችን መገለጫና ለፍቅራችን ማሳያ ይሆን ዘንድ ሐውልት ብናሰራላቸው ምን ይመስላችኋል ሲል ይጠይቃል። አስባችሁታል? ሐውልቱ መንገድ ዳር ቢሆን ምንም ቢሆን ወደ እሳቸው ሳንዞር እንደማንሄድ በልባችን ሰላምታ በነፍሳችን ፍቅር እየሰጠናቸው እንሄዳለን። ተቀዳሚ ሙፍቲ በሃይማኖትም ባይሆን በፍቅር በእኩል እንዛመዳቸዋለን። ፍቅር ደግሞ ከሁሉም ትበልጣለችና እንዲህ ብናስብል ሲል ቴዎድሮስ ተክለ አረጋይ ይህንን በፌስቡክ ውሾቻችሁን በስነ ስርዓት እሰሯቸው። በተለይ ያበዱ ውሾቻችሁን በስነ ስርዓት እሰሯቸው። አንዳንድ ውሾች ስላሉ ማለት ነው። ሙስሊም ያልሆነው ወሃቢያን ተጠንቀቅ ይልሃል። ሙስሊም ሆነው ደግሞ አሽቃባጭ የሆነ አሸርጋጁ ሙስሊም ወሃቢያን ተጠንቀቅ ይልሃል። መንግስት በፈጠረው ፕሮፓጋንዳ ውስጥም ደግሞ ወሃቢያን ተጠንቀቅ ይልሃል። ይሄ የተሳለው ወሃቢያ የተባለው አካል ወይም ስብስብ ማን ነው ብዬ ለረጅም ጊዜ አስብ ነበር። አሁን ግን አንድ እርግጠኛ የሆንኩበት ይሄ ወሃቢያ ተብሎ የሚሳለው ነገር አንደኛ የማያሽቃብጥ ሙስሊም ነው። ወሃቢያ የሚባለው የማያሸረግድ በተውሂዱ የማይደራደር ከተለያዩ ሱሳሶች የጸዳ በሃይማኖቱ የሚኮራ ቀና ብሎ የሚሄድ ሃይማኖቱን የማያስደፍር የሌሎችን ሃይማኖት የማያነካ ግን የማያሽቃብጠው ሙስሊም ወሃቢያ ብለው ይጠሩታል። ተግባባን አይደል? እኮ ድሮ በአጼዎች ጊዜ የነበረው ከኔ የበላይ ልሁን ከኔ እኩል የሚሆን ማንም የለም እኩልነት ለኔ ውርደት ነው ብለው ሲያስቡ የነበሩ ሰዎች አስተሳሰብ ነው። ያንን ከፈለጋችሁ ወደ ኋላ መመለስ ትችላላችሁ። አሁን ላይ ግን የሚያሽቃብጥ ሙስሊም የሚያሸረግድ ሙስሊም የለም፣ ሊኖርም የማይችልም። ካለም ደግሞ የሚጎዳው ራሱን ነው። ማንንም ሊጎዳ አይችልም። ተግባባን አይደል? ለዚህ ተራ ግለሰብ እንደ ማሳያ ፎቶውን አመጣሁት እንጂ መልስ ለመስጠት አይደለም። እኔ ፐርሰናሊ ከዚህም በፊት ቪዲዮ ሰርቶብኝ ሼር አድርገውልኝ ዝም ብዬ ነው ያለፍኩት። ጽድት ያለ መሀይም ነው ልጁ። ተውት፣ እሱ ላይም ቪዲዮ አትስሩ። ነገር ግን እኔም የማላሽቃብጥ የማላሸረግድ በሃይማኖቴ በተውሂድ የማልደራደር ወሃቢያ ነኝ። የትራፊክ ፖሊስ ገጭቶ የገደለው ሹፌር በፖሊስ እየተፈለገ ይገኛል። ተፈላጊውም ታምራት ምትኩ ረጋሳ የተባለ የ31 ዓመት ሹፌር በስራ ላይ ያለ አንድ ትራፊክ ፖሊስ አባል ገጭቶ በመግደልና 3 ሰዎች ላይ የአካል ጉዳት አድርሶ እንደተሰወረ ፖሊስ አስታውቋል። መስከረም 5 2018 ዓ.ም ከቀኑ 10 ሰዓት ላይ ተፈላጊው ሹፌር የሰሌዳ ቁጥር ኮድ 3 46165 ኦሮ የህዝብ ማመለሻ ሚኒባስ ተሽከርካሪ ውስጥ ተሳፋሪዎቹን ጭኖ አይራ ከሚባል ከተማ ወደ ጉሊሶ ከተማ እያሽከረከረ ያለ በተጓዦች ተሳፋሪዎች ላይ አላግባብ ታሪፍ ጭማሪ ማድረጉን ተከትሎ ከተሳፋሪዎች አንዱ ለትራፊክ ፖሊስ ደውሎ ጥቆማ በመስጠቱ ትራፊክ ፖሊሱ በሞተር ተከትሎ ያስቆመዋልም። ሹፌሩም መኪናውን የሚያቆም መስሎ ፍጥነቱን ከቀነሰ በኋላ ኢንስፔክተር ደሳለኝ ባይሳ የተባለውን ትራፊክ ፖሊስ ጋጭቶ በመግደልና የትራፊክ ፖሊሱን በትብብር ያሳፈረ ሞተረኛና 2 እግረኞች ገጭቶ እንደተሰወረ ፖሊስ አስታውቋልም። እናም ሹፌር በዛው ቀን በተመሳሳይ ጠዋት ላይ ያለ አግባብ ታሪፍ በመጨመሩ በሌላ የትራፊክ ፖሊስ አባል ተከሶ እንደተቀጣም ተነግሯል። እማኩ እንዴት ነው? ሰላም ነው? ሁሉም ሰላም? ሁሉ ደህና ነው። አውርዱት ላግዞት። አይ አግዞታል። ማርያምን አግዞታል። አይሆንም። ሩቅ ነው። አውርዱ። ስንት ነው አጠቃላይ እናቴ?
ጠቅላይ አለ እሺ ስንት ነው አጠቃላይ የሚሸጡት? አጠቃላይ 3 ነው። ስንት ነው? 300 ነው አጠቃላይ። እየዞሩ ነው የሚሸጡት? ኦኬ የሚሸጡትን እጥፍ እሰጡታለሁ። እሺ እናቴ በጣም ነው የምወዶት። እንጨቱን ያስወረድኩት ትንሽ ረፍት እንዲያደርጉ ነው። እኔ እሸከማለሁ። ዘርበ እናቴ አልቻልኩትም። አሜን እናቴ። አመሰግናለሁ። ከፍ ደረጃ ቻው እናቴ። ቻው ነገር ቻው።